የራስ ምታት ዓለም ላይ ከተለመዱ የህመም አይነቶች አንዱ ነው። የራስ ምታት የሚመጣው ከደም ስሮች፣ ጡንቻዎች፣ ነርቮችና በአንጎል ዙሪያ ካሉ ህብረ ህዋሳት ነው። በዛሬው ቪዲዮ ራስ ምታት የሚያስከትሉ ምክንያቶችና እንዴት ቀላል ለውጦች እውነተኛ እፎይታ ሊያስገኙ እንደሚችሉ እናያለን። ዶክተር ሳላምላክ ነኝ። ላይክ እና ሰብስክራይብ ማድረግ አይረሳ። በመጀመሪያ የራስ ምታት የሚከሰትበትን ምክንያት እንይ። አንደኛ ጭንቀትና ውጥረት። ጭንቀት የአንገት የትከሻና የራስ ቅል ጡንቻዎች እንዲወጠሩ በማድረግ የደም ዝውውርን በማዛባትና የነርቭ ስርዓትን በማዳከም የራስ ምታት እንዲባባስ ያደርጋል። ሁለተኛ በቂ ውሃ ለመጠጣት። በቂ ውሃ ለመጠጣት በደም ውስጥ ያለውን ፈሳሽ ይቀንሰዋል። ይህ ማለት የደም ዝውውር ፍጥነትን ይቀንሳል። ወደ አንጎል የሚደርሰውን ኦክሲጅንና ንጥረ ነገሮችንም ይቀንሳል። አንጎል ለኦክሲጅን ለውጥ በጣም ተጋላጭ በመሆኑ የራስ ምታት ይከሰታል። ሶስተኛ ለረጅም ጊዜ ስክሪን መመልከት። ስክሪን በምንመለከትበት ሰዓት ብሉ ላይት ከስክሪኖች ይለቀቃል። ይህም አንጎልን ንቁ ሆኖ እንዲቆይ በማድረግና ሜላቶኒን የሚባለውን እንቅልፍ እንድንተኛ የሚያደርገውን ሆርሞን በመቀነስ አንጎላችን እረፍት እንዳያገኝና ውጥረት እንዲጨምር በማድረግ የራስ ምታት ያመጣል። ስክሪንን መጠቀም የአንገትና የጀርባ ጡንቻዎች ላይ ጫና ያሳድራል። ይህም የራስ ምታት እንዲከሰት ከሚያደርጉት አንዱ ምክንያት ነው። አራተኛ በቂ እንቅልፍ አለመተኛት። እንቅልፍ እንደ ሴሮቶኒን፣ ዶፓሚንና ሜላቶኒን አይነት ስሜትንና ህመምን ለመቆጣጠር የሚያስችሉ ሆርሞኖችን ይቆጣጠራል። በቂ እንቅልፍ አለመተኛት እነዚህ ሆርሞኖች እንዲዛቡ ያደርጋል። ይህም ተደጋጋሚ የራስ ምታት ሊያስከትል ይችላል። መፍትሄዎቹን ስናይ ደግሞ አንደኛ የማሳሳብ እንቅስቃሴ ማድረግ። የአንገትና የትከሻ ጡንቻዎችን ዓላማ ያደረጉ የማሳሳብ እንቅስቃሴዎችን ማድረግ የደም ዝውውርን በማስተካከል ወደ አንጎል የሚሄደውን ኦክሲጅን መጠን እንዲሻሻል ያደርጋል። እነዚህን የማሳሳብ እንቅስቃሴዎችን መስራት ነርቭ ላይ የሚኖርን ጫና በመቀነስ የራስ ምታትን ይቀንሳል። ሁለተኛ ጸጥ ያለና ትንሽ ብርሃን ያለበት ቦታ መቀመጥ። ሐሳብን ሰብስቦ ጸጥ ያለና ትንሽ ብርሃን ያለበት ቦታ ለተወሰኑ ደቂቃዎች መቀመጥ ፓራሲምፓታቲክ ነርቭ ሲስተም የሚባለውን የነርቭ ስርዓት ያነቃቃል። ይህም ስትረስ ሆርሞኖችን በመቀነስና አንጎላችን እንዲያገግም በማድረግ ህመሙን ይቀንሳል። ሶስተኛ በቂ ውሃ መጠጣት። በየ20 እና በየ30 ደቂቃ ልዩነት 1 ብርጭቆ ውሃ መጠጣት የደም ዝውውርን በማስተካከል ኦክሲጅንና ሌሎች ንጥረ ነገሮች ወደ አንጎል በተሻለ ሁኔታ እንዲደርስ ያደርጋል። ይህም የራስ ምታትን ያስታግሳል። አራተኛ አመጋገብን ማስተካከል። በኦሜጋ 3 ፋቲ አሲድ የበለጸጉ ምግቦች ልክ እንደ አሳና ቺያ ሲድ አይነት ምግቦች ተደጋጋሚ የራስ ምታትን ለመከላከል ይጠቅማሉ። አትክልት፣ ፍራፍሬዎችና ዝንጅብል የራስ ምታትን ለመቀነስ ተመራጭ ምግቦች ናቸው። አምስተኛ ቀዝቃዛ ውሃ በፎጣ አድርጎ ግንባር ላይ መያዝ ብግነትን በመቀነስና የደም ዝውውርን በማስተካከል የራስ ምታትን ያስታግሳል። ስድስተኛ የተመጣጠነ እንቅልፍ መተኛት። በቀን ከ7 እስከ 8 ሰዓት መተኛት ህመምንና ስሜትን ለመቆጣጠር የሚያስችሉ ልክ እንደ ሴሮቶኒን፣ ዶፓሚንና ሜላቶኒን ያሉ ኒውሮትራንስሚተሮችን ሚዛናቸውን በተሻለ ሁኔታ ለመጠበቅ ያስችላል። ይህም ተደጋጋሚ ራስ ምታትን ለመቀነስና ለመቆጣጠር ያስችላል። ነገር ግን ትኩሳትና ክብደት መቀነስ ካለ፣ የእግር መስነፍ ካለ፣ እድሜያችሁ ከ50 በላይ ከሆነ፣ ተደጋጋሚ ማስመለስ ካለና የደም ማቅጠኛ መድኃኒት የምትወስዱ ከሆነ በፍጥነት ወደ ሕክምና ተቋማት መሄድ ይኖርባችኋል። ቪዲዮ ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር ማድረግ አይረሳ። መልካም ጊዜ።